ሁሉ በቅድስት አርሴማ ይወጣል። ይህቺ ቦታ ታሪካዊ ቦታ ናት። ዳግማዊት ስሪንቃ ቅድስት አርሴማ ነው የምትባለው። ስለዚህ በቅድስት አርሴማ ስም እንነግራቸዋለን። እዚህ መጣችሁ ፈውስ ልታገኙ። አሁን ጌታ ልንገራችሁ፣ ጸልዩ፣ ጾሙ፣ ስገዱ፣ እንዲህ አድርጉ የሚለን በቃ ለእኔ መገዛት አለብህ እያንዳንድ ክርስቲያን ይሆንክ ብሎ አይደለም። ምን ማድረግ ፈልጎ ነው? ማሳረፍ ፈልጎ ነው። በክርስቶስ የተሸከምናቸው ቀንበሮች ሁሉ እረፍት ናቸው። ዲያብሎስ የሚያሸክመን ነገር ቀላል ቢሆን እንኳን መጨረሻ ላይ አንገትን ጠምልሎ ወገብን የሚሰብር ነው። ክርስቶስ የሰጠን ሸክም ከሆነ ግን ከባድ ቢሆን እንኳን ወደ ላይ የሚያነሳ ነው። የክርስቶስ ሸክም ቢከብድ እንኳን ቀላል ነው። የዲያብሎስ ሸክም ግን ቀላል መስሎ ከባድ ነው። ሁሉን ነገር ቀላል መስሎ ያስጀምረናል፣ ከብዶን ሰብሮን ይቀራል። የክርስቶስን ሸክም ግን ከባዱን አባቶቻችን እንደ ቀላል ወደው ተቀበሉት። ሰውነታቸውም እየቀለላቸው በነፋስ ላይ እስከ መረማመድ ደረሱ። በመብረቅም ተሽከረከሩ። በአክናፈ እሳት አጋንንትን እየጸፏቸው ወደ ሰማያት ተነጠቁ። እዚህ የደረሱበት ምክንያት ጌታችን ኢየሱስ ክርስቶስ የሰጣቸውን ሸክም ስለተቀበሉ አስወጣው። ሌላው ምን እያደረገ ይመስላችኋል? አሁን እኛ ስለዚህ አንዱ ማድረግ ያለብን ምንድን ነው? የሚያደክሙንን ነገሮች በሙሉ በዓለም የያዝናቸው ነገሮች ሁሉ የሚያደክሙን ናቸው። ከነዚያ ከሚያደክሙን ነገሮች መውጣት ነው። ወሬ ለምሳሌ ያደክማል፣ አያደክምም? ያደክማል። እንቅልፍ ያደክማል፣ ያጠነክራል። ያደክማል። ተኝቶ ያደረሰው እንደገና ምንድን ነው የሚያምረው? መተኛት። እንደዚያ ነው ማለት ነው። እንቅልፍም ያደክማል፣ ደካማን የሚያደርገው። እረፍት ያደክማል፣ ያጠነክራል። አሁን የገበሬውን እጅ አይታችሁታል? ኧረ ከመቀስታ ብርት ጽኑ እኮ ነው። እንደዚህ ያለ እኮ ነው በእውነቱ ማለት ሰብሮ ይጥላል እኮ፣ ብረት እኮ ነው። ለምን ሲባል ይሰራል። የእረፍት እንደሚያደክም ይሁት ባጭሩ መልሱ ሐጾ መጽሐፍ ሳንጠቅስ የገበሬ እጅ በቂ ነው። ስፖርት አልሰራ፣ ምን አላረገ፣ በቃ ስራው አጠንክሮታል። እረፍት ደካማን የሚያደርገው፣ ትጋት ግን ያጠነክራል። ነፍስም እንደዚያው ናት። ባረፈች ቁጥር እየደከመች ትሄዳለች። ስጋም ሲሰራ ነው የሚጠነክር፣ ነፍስም ስትሰራ ነው የሚጠነክር። እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሊያሳርፈን ነው ቤተ መቅደስ ውስጥ የከተተን። ወደ ኢየሩሳሌም ሂዱ ማለት ወደ መስቀል ኑ ማለት ነው። ወደ መስቀል ኑ ማለት ነው። የኔ ሊሆን የሚወድ ቢኖር ምንድነው ያለ? መስቀሌን ተሸክሞ ይከተለኝ። ስለዚህ ወደ ኢየሩሳሌም መውጣት ማለት ወደ ክርስቲያናዊ ተጋድሎ መምጣት ማለት ነው። ወደ ኢየሩሳሌም መሄድ ማለት ወደ ክርስቲያናዊ ተጋድሎ መምጣት፣ የተውናቸውን ነገሮች ማንሳት፣ የጣልናቸውን የጽድቅ ጦሮቻችንን መታጠቅ። ወንስኡ እየራ መድኃኒት ብሎናል። የጽድቅ ጥሩር ምን በሉ ነው ያለ ቅዱስ ጳውሎስ? ልበሱ ነው። ንስኡ ወልታ ጽድቅ፣ የእውነት ጋሻንም አንሱ፣ የመንፈስ ቅዱስን ጥሩር ልበሱ። ይሄ ምንድን ነው አለ? ቃለ እግዚአብሔር። የሚዋጉ አርበኞች ከላይ ጥሩር ይለብሳሉ፣ በቀኝ እጃቸው ጋሻ ይዛሉ፣ በቀኝ እጃቸው ጦር፣ በግራቸው ጋሻ ይለብሳሉ። ታች ምን ያደርጋሉ? ጫማ፣ እሾህ የማይበሳው ጫማ ያደርጋሉ። ስለዚህ ቅዱስ ጳውሎስ በዚህ አርበኝነት ወሰደና ምን አለ? ጥሩር አርጉ ልጅነታችሁን፣ ጋሻ ጦር አንሱ ዘውቱ ቃለ እግዚአብሔር፣ ይኸውም የእግዚአብሔር ቃል ነው። ጫማ አርጉ ወንጌል ናት። ቁሙ ተስኢነክሙ ኃይለ ወንጌል ዘበሰላም፣ የሰላሙን ወንጌል ተጫምጣችሁ ቁሙ። ኤፌሶን 6:10 ላይ ለምን? እስመ ኢኮነ ቀትልነ ምስለ ዘሥጋ ወደም፣ ጦርነታችን ውጊያችን ከስጋዊ ከደማዊ ጋር አይደለም ከአጋንንት ጋር ነው እንጂ ብሎ ይነገራል። ስለዚህ የተውነውን ነገር ወደ ማንሳት፣ ጦሩን የወረወረ አርበኛ ድል አይነሳም። ጥሩር ያለበሰ ድል አይነሳም። ጫማ ያልተጫማ ሩጦ አያመልጥም፣ በቀላሉ ሾህ ይወድቃል። እንደዚሁም ሁሉ ቃለ እግዚአብሔር የተወ
ሁሉን የዘነጋ የእግዚአብሔርን ቃል ከማንበብ ከመመልከት ከማሰላሰል ከተመስቶ ከመጸለይ ካቋረጠ አንድ ሰው በቃ ዝም ብሎ እጁን እግሩን ራሱ አስሮ ለጠላቶቹ ያስረከበ ሰነፍ አርበኛን ይመስላል።